አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ሁላችንም ጆሮአችን ቆመዋል፣ ልባችን ቆመዋል። ቀናቶችን እየቆጠርን ረመዳን እየተጠባበቀን እንገኛለን። ረመዳን በጣም በሚቀርብበት ጊዜ ደግሞ ብዙ አስገራሚ ነገሮችን እናያለን። ከዚህ መካከል አንዱ በአንድ መስመር ይቅርታ መጠያየቅ፣ በማወቅም ይሁን ባለማወቅ ስምሽን አንስቼ ከሆነ ይቅርታ ጠይቃለሁ ነው። ማሻአላህ በጣም ደስ ይላል፣ ትልቅ ነገር ነው። ነገር ግን አንድ ሰው በአደባባይ ሰድበ ነው፣ አዋርደ ነው፣ ከገበያ አውጥተ ነው፣ ትዳሩን አበላሽተንበት፣ ገንዘቡን ወስደንበት በዚች አንድ መስመር የሚጠገን ይመስላችኋል? በፍጹም የሚጠገን አይደለም። በትክክለኛም ከነፍስያ ከወጣን ያለንበትን አስረድተን ገንዘብን ያልመለስኩልህ ለዚህ ነው፣ ጠብቀኝ፣ አብሽር፣ ዱዓ አድርግልኝ እመልሳለሁ ብለን ስንናገር ሰውየውም ላፎትሊላ ወይም ለይቅርታ ቀረብ ይላል። ስሙን ያዋረድ ነው በተለያየ ለማሳቂያ ብለን ስሙን ያነሳ ነው በጣም ከባድ ከሆኑት ወንጀሎች መካከል ሐሜት ላይ ያንን ሰው ስሙን አንስተን የነበረው ሰው በአንድ መስመር ይጠገናል ብዬ አላስብም። ትክክለኛ ሙእሚኖች ረመዳን ሲደርስ ሳይሆን ይቅርታ የሚባባሉት በትክክለኛው ከዛም በፊት የሰለፎች ታሪክ ከመተኛታቸው በፊት ይቅርታ ጠይቀው የሰው ገንዘብ ከሆነ ጽፈው ትራሳቸው ላይ አርገው ይሄዱ ነበር። እኛ ደግሞ ረመዳን በጣም እናከብረው ቁርአን የወረደበት መልካም ስራዎች ሁሉ ጥፍ